ሰላም ሰላም እንደምን አላችሁ? ዛሬ ደግሞ አዲስ ነገር ይዤላችሁ መጥቻለሁ። ዛሬ ያመጣሁላችሁ ነገር አንድ ሰው እናንተ ጋራ ስልክ ሲደውል ማለቴ ደውሎ ምናምን ካስጨነቀ እንዴት አድርጋችሁ ያንን ስልክ መስመር ተይዟል በማይል መልኩ ወይ ደግሞ ቸርች ላይ ሆናችሁ ወይ ለማናገር ስብሰባ ቦታ ላይ ወይ ከሰው ጋር ሆናችሁ ሰው እናንተ ስልክ ላይ እንዳይደውል ከፈለጋችሁ በሜሴጅ ብቻ እንዲነግራችሁ ወይ ደግሞ ስልክ ማንሳት ሳትፈልጉ ምናምን ወይ ደግሞ ስልካችሁ ስዊች ሊሆን ምናምን ከሆነ ስልኩን ፈታችሁ በኋላ ያንን በሜሴጅ የገባውን ቁጥር መልሳችሁ መደወል የምትፈልጉ ከሆነ ቀለል አድርጌ ሳብራራላችሁ እንዴት መሰላችሁ? እናንተ ጋራ አንድ ሰው እናንተን ፈልጎ ስልኩን ማንሳት አልፈለጋችሁም እንበል። ከዛ በኋላ ያንን እኔ በምነግራችሁ ኮድ ስታስሩ ያኛው ሰውዬ እናንተ ጋራ ቢደውል ለዛ ሰውዬ አሁን ማግኘት አይችሉም ምናምን ይላል። ከዛ በኋላ እናንተ ጋራ ያ ሰውዬ የሞከረው ሚሴጁ እናንተ ጋር ይገባል ማለት። ከዛ በኋላ ሚሴጁ ሲገባ እናንተ መልሳችሁ ከፈለጋችሁ ትደውላላችሁ፣ ካልፈለጋችሁ ደግሞ አለመደወልም መብታችሁ ነው። ወይ ደግሞ ከሌላ ሰው ጋራ ኦሬዲ ስልክ እያወራችሁ ነው እንበል። ወይ ደግሞ ማታ ላይ መተኛት ምናምን ፈልጋችሁ ስልካችሁን እንደዛ ማድረግ ከፈለጋችሁ አሁን በምነግራችሁ ኮድ እንዴት አድርጋችሁ መቆለፍ እንደምትችሉ ቀለል አድርጌ አብራራላችኋለሁ ማለት ነው። ቪዲዮ ከሚረዝም ፈጠን ብዬ ወደ ቁም ነገሩ ልግባ። እንዴት እናደርጋለን? ወደ ስልካችሁ መደወያ ቦታ ትሄዱና እንደዚህ ማለት አሁን የኔ መደወያ ቦታ ገብቻለሁ። እንደዚህ ትገቡና እንዴት አደርጋላችሁ? ኮከብ ትነኩና 21 ከዛ በኋላ መሰላል ታደርጋላችሁ። እኔ ብዙ ጊዜ ነው ይሄንን የምጠቀመው፣ በተለይ ለመተኛት ምናምን ስፈልግ ማታ ማታ ብዙ ጊዜ ይሄንን ነው የምጠቀመው። ከዛ በኋላ መረበሽ ማትፈልጉ ከሆነ በሜሴጅ የገባውን ቁጥር ብቻ መደወል የምትፈልጉ ከሆነ ይሄንን ታደርጋላችሁ ማለት ነው። እንደዚህ አድርጋችሁ መደወል ነው። ከዛ በኋላ እዚህ ጋር ምን ብሎ ይመጣል? ይሄው ከታች የሚመጣው እቺ ጽሁፍ ትመጣለች ማለት። ከዛ እቺ ጽሁፍ መጣ በኋላ ከታች ደግሞ የዚህ ማረጋገጫ ታች ስልክ ከሆነ ይሄው ወደ ታች አድርጋችሁ ምናምን ይሄው እቺን አያችሁ ኢትዮ ቴሌኮም ፎርዋርዲንግ ኦል ኮልስ ይላል። ስለዚህ ይሄስ በዚህኛው ሲም ላይ የተደወለው ማንም ሰው ይሞክር ማንም ሰው እኔ ጋራ የሚገባው ሜሴጁ ብቻ ምን ብሎ ይገባል? ያልተሳካ ጥሪ ብሎ ይገባልኛል ማለት ነው። ስለዚህ እንደዚህ ይሆናል። ይሄንን ደግሞ ካልፈታችሁ ዘላለሙን እንደዚህ ተቀርቅሮ ነው የሚቀረው። እንደዚህ አሁን መጠቀም የምትፈልጉት ለምሳሌ ለ40 ደቂቃ ከሆነ ለ50 ደቂቃ ከሆነ እንደዛ ተጠቅማችሁ በኋላ በነገራችን ላይ ከሰው ጋር ራሱ እያወራችሁ ይሄንን ካሰራችሁ መስመር ተይዟል አይደል? ማግኘት አይችሉም ነው የሚለው። ስለዚህ ይሄንን ነገር ለብዙ ነገር መጠቀም ትችላላችሁ። ከዛ እንደዚህ ሲል እንዴት ታደርጋላችሁ? ለመፍታት ከፈለጋችሁ መሰላል ታደርጉና 21 ራሱን መሰላል ታደርጉና ትደውላላችሁ። ከዛ የቅድሟ ከላይ ያለችዋ ይሄው ዲሴብል ብሏል። እዚህ ጋር ደግሞ እቺን ኦኬ ብላችሁ ለማረጋገጥ ይሄው እዚህ ጋራ ቅድም የነበረው ጽሁፍ የለም ማለት። ስለዚህ አሁን ተፈቷል ማለት ነው። ስናስር እንዴት ይሆናል? እንዲህ በቀላሉ ለማሰርም ቀላል ነው እንግዲህ እንደዚህ ይሆናል። ከዛ ለመፍታት ደግሞ መሰላል ይሄው ቀለል ብሎ በቃ ይሄው ዲሴብል ሆኗል ማለት። ስለዚህ አሁን ደግሞ ክፍት ስለሆነ ማንም ሰው ቢደውልልኝ ቀጥታ ነው የሚገባልኝ ማለት። አሁን ደግሞ ምናልባት የአንዳንዶቻችሁ ሜሴጅ ላይገባላችሁ ይችላል። የተሞከረው ምናምን ዛሬ እኮ ስልክ አይሰራም ይባላል እንጂ የሞከረው ሜሴጅ ምናልባት ላይገባላችሁ ምናምን ስለሚችል አሁን ደግሞ እቺን ኮድ ተጠቀሙ። ኮከብ 21 ታደርጉና 857 አይደለም ኮከብ አላደረኩም ኮከብ 857 ታደርጉና መሰላል ታደርጋላችሁ። አያችሁ አይደለ? ይሄው ከላይ ራሱ እኔ ሴቭ ያደረኩት ይሄው ዳይቨርት ብሎ ወጥቷል። ስልክ ዳይቨርት ለማድረግ ይሄው ይሄ ከና ሴቭ ያደረኩት ነው ማለት ነው። ከዚህ በፊት ብዙ ጊዜ ተጠቀምበታለሁ ለዛ ነው። ከዛ እቺን ኮድ ታስገቡና ከዛ ስትደውሉ ሜሴጅ አልገባላላችሁ ነው የቅድሙ በቂ ነው። ከዛ ይሄው የኔ አሁን ይሄው ሰክሰስፉል ብለዋል። የቅድሙ እንዳያችሁት ይሄው የቅድሙ ይሄው ተመልሶ መጣ ታስሯል ማለት ነው። ይሄንን እንደገና ለመፍታት ምንድነው ያልኳችሁ? መሰላል 21 መሰላል በቃ ቀለል አድርጋችሁ እቺን ትጠቀማላችሁ። ቪዲዮ ከተመቻችሁ አሁን ደግሞ ላይክ አድርጉ። አይ ቁጥር ላይክ አድርጉ። እስከ መጨረሻ ስለተከታተላችሁ በጣም አመሰግናለሁ። ቻው ቻው።